በገጠራማ መንደር ውስጥ የሚኖር አንድ ደሃ ገበሬ ነበረ። እርሱም ትንሽዬ ቤት፣ መሬት እና አንድ ጠንካራ ጎሽ ነበረው። ጎሹም በፀሐይም በዝናብም ምንም ሳያማረር ሁል ጊዜ እርሻውን ያርሳል። በጎሹም ጠንካራ ሰራተኝነት እርሻው ውጤታማ ሆነ፣ ተክሎቹም አደጉ። በአጭር ጊዜ ውስጥም ገበሬው ከድህነት ተላቀቀ። በሰላምም ለመኖር የሚያበቃውን ገንዘብና ምግብም አገኘ። ገበሬውም ጎሹን በጣም ይወደው ነበር። ዓመታት አለፉ። ጎሹም እድሜው እየገፋ መጣ። አንድ ቀን በሥራ ላይ ያለ ጉልበቱ ዝሎ ወደቀ። ገበሬውም ይህን ሲያይ አዘነ። ምሽቱም ሙሉም አልጋ ላይ ሆኖ ስለ ጎሹ ሲያስብ አደረ። በነጋታውም ጠዋት ጎሹን ይዞ ለመንደሩ ቅርብ ወደ ሆነ ጫካ ወስዶ አንገቱ ላይ የታሰረበትን ገመድ እየፈታ እድሜ ሙሉ በታማኝነት አገልግለኸኛል። አሁን ግን ነፃ ነህ። ቀሪ እድሜም በነፃነትና በደስታ ኑር። በፈለክ ጊዜ ደግሞ እየመጣ ልታገኘኝ ትችላለህ ብሎ ተሰናበተው። ጎሹም ከጌታው በመለየቱ እጅግ አዘነ። ነገር ግን ውጪ ያለውን ዓለም ለማየት እድል ስላገኘ ደስ አለው። በቀስታም ወደ ጫካው መጓዝ ጀመረ። ወደ ውስጥም ሲገባ ረጃጅም ዛፎች፣ ለምለም ሳሮች እና ንጹህ ውሃ አገኘ። በነፃነትም መብላት፣ መጠጣት፣ ማረፍም ጀመረ። ሊመሻሽ ሲል ማደሪያ ቦታ መፈለግ ጀመረ። ከጥቂት ፍለጋ በኋላ አንድ ዋሻ አገኘ። ዋሻው ለማደሪያ ምቹ እና አስተማማኝ ሆኖ አገኘው። ወደ ውስጥም ገብቶ አረፍ አለ። ነገር ግን ዋሻው የአንድ ነብር መኖሪያ ነበር። ይህንን ሁሉ በድብቅና በቅርበት ሲከታተል የነበረ አንድ ቀበሮ ለነብሩ ሄዶ አንድ ትልቅ ጎሽ በመኖሪያ ዋሻ ውስጥ ተገኝቷል፣ ሳይድብህ በፍጥነት ሄደ መብላት ትችላለህ አለው። ነብሩም በፍጥነት ወደ ዋሻው ሄደ። እየቀረበም ሲመጣ ጎሹ የኮቴውን ድምፅ ሰምቶ ወደ ውጭ ሲመለከት አንድ ነብር ወደ እርሱ እየመጣ መሆኑን ተመለከተ። ባየውም ነገር ተደናግጦ ፈራ። ነገር ግን ከመሮጥና ከመደናገጥ ይልቅ ለመረጋጋት ወሰነ። ተረጋግቶ ማሰብ ጀመረ። ለመፋለም ብሞክር እርሱ ጠንካራና ኃይለኛ ስለሆነ ያሸንፈኛል። ስለዚህ ተጠንቅቄ ማሰብ አለብኝ ብሎ ከራሱ ጋር መመካከር ጀመረ። በመጨረሻም ነብሩ የዋሻው መግቢያ በር ጋር ሲደርስ ድምፁን አወፍሮና ጮክ ብሎ ለምንድነው ያረፈድከው? በጣም ርቦኛል። ሌላ ተጨማሪ 2 ነብሮችን ጨምረ ዛሬውኑ አምጣልኝ። ትላንትም ያመጣህልኝ በጣም ትንሽ ነበር። ነብሩም ይህን ሲሰማ በጣም ደነገጠ። 2 ተጨማሪ ነብር? ቆይ ይህ ቀበሮ ሰራልኝ አለቆም ብሎ እየሮጠ ወደ ቀበሮ ተመለሰ። ነብሩም ቀበሮን ሲያገኘው ምግብ አለ ብለህ ልታስበላኝ ነው ብሎ ቀበሮ ላይ ጮኸበት። ቀበሮም ግራ በመጋባት ምን ገጥሞ ነው አስረዳኝ አለው። ነብሩም የገጠመውን አስረዳው። ቀበሮም ይህን ሲሰማ ስቆ ገመድ ይዞ መጣ። ለነብሩም እንዲህ አለው፣ ዋሻ ውስጥ ያለው ጎሽ ነው። ካላመንከኝ በዚህ ገመድ ከአንተ ጋር ራሴን አስሬ አብረን ወደ ውስጥ ልንገባ እንችላለን አለው። ነብሩም በሀሳቡ ተስማምተው አብረው ወደ ዋሻው ሄዱ። ጎሹም በድጋሚ ከአንድ ቀበሮ ጋር መምጣቱን ሲመለከት አዲስ እቅድ አወጣ። ልክ ወደ ዋሻው መግቢያ በር ጋር ሲደርሱ ጎሹ በተመሳሳይ ድምፅ አንተ ቀበሮ 2 ነብር ይዘና ብለህ አስቸገርከኝ አይደል? 1 ነብር አይበቃኝም አላልኩም ብሎ አንባረቀባቸው። ነብሩም ይህን ሲሰማ ቀበሮ የከዳው መስሎት በኃይል መሮጥ ጀመረ። ቀበሮም ከነብሩ ፍጥነት የተነሳ መሬት ላይ ወድቆ መላላጥና መንከባለል ጀመረ። ጎሹም ይህን ተመልክቶ ፈገግ አለ። ጠንካራውን ነብር ካለምንም ትግል ማሸነፍ በመቻሉ ደስ ተሰኘ። ከዛን ዕለትም ጀምሮ ሕይወቱን እንዴት በሰላም መምራት፣ ራሱንም እንዴት መጠበቅ እንደሚችል ተማረ። እኛም በሕይወታችን ከአቅማችን በላይ የሆኑ ከባባድ ጊዜያት ይገጥሙናል። ነገር ግን እነዚህ ጊዜያት ሲገጥሙን ከመደናገጥ፣ ከመፍራት እና ተስፋ ከመቁረጥ ይልቅ ተረጋግተን ማሰብ እና መፍትሄ መፈለግ አለብን። ይህን ካደረግን ሕይወታችንን በሰላም እና በነፃነት መኖር እንችላለን።